ተራ የማይደርሰው ተጠማቂ ከዲያቆን ሄኖክ ኃይሌ። ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ሰውየውም ጌታ ሆይ ውሃ በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ይህንን ጥያቄና መልስ ሳይ በሽተኛውን ማናገር ያምረኛል። እንዲህም በል ይለኛል፣ አንተ በሽተኛ ግድ የለህም፣ የተጠየቅከውን መልስ፣ እመነኝ። ጠያቂ ተራ ጠያቂ አይደለም። የሚጠይቅህ ሲያደርቁ እንደኖሩት አሰልቺ ጠያቂዎች አይደለም። ጥያቄውም የሌሎችን ሰዎች አይነት ጥያቄ አይደለም። ከፊትህ የቆመው የመጠመቂያውን ውሃ ብቻ ሳይሆን በዓለም የሞላውን ውሃ የፈጠረ ነው። ወደ መጠመቂያው የሚያኖረኝ ሰው የለኝም አልከነ? የተጠየቅከውን መልስ እንጂ። ወደ መጠመቂያው መግባት ትወዳለህን ብሎ ማን ጠየቀ? ተው እንጂ። የተጠየቀ ማን እንደሆነ ባታውቅ እንኳን ጠያቂውን በደንብ ስማ። ሰው የለኝም አትበለው። ስለ መጠመቂያው ወረፋ አትንገረው። ስንት ሰው ቀድሞ እንደዳነ አትቁጠርለት። የጠየቀ ግልጽ ጥያቄ ነው። ልትድን ትወዳለህን? እግዚአብሔር ፊት ስለ ችግር ክብደት ለምን ታወራለህ? ምን እንደሌለማ እሱም ያውቃል። አሁን እድን ዘንድ በለው። ችግርህን ትተህ የምትፈልገውን ንገረው። የችግር መወሳሰብና ስር መስደድ ለሱ የሚከብድ አይደለምና መዳን እንደምትሻ ብቻ በእምነት ንገረው የሚል ተግሳጽ በበሽታው በኩል ወደኛ ደረሰ። መጻጉዕ ወይም በሽተኛ ቤተሳይዳ ከመጣ 38 ዓመት ሆነው። ዳዊትና ሰሎሞን 40 ዓመት ነግሰው እንኳን ብዙ የምሬት ቅኔ ተቀኝተዋል። ይህ ሰው አልጋ ላይ ሆኖ 40 ዓመት ሊሞላው ሲል ምንኛ ተንገሽግሾ ይሆን? ልብ በሉ፣ ጌታችን በቤተልሔም ሲወለድ ይህ በሽተኛ በአልጋው ላይ ነበረ። እረኞች ከብዙ መላእክት ጋር ሲዘምሩ እሱ የአንድን መልአክ መውረድና ውሃውን ማናወጥ እየጠበቀ 6ኛ ዓመቱን ደፍኖ ነበር። ጌታችን የ32 ዓመት ዕድሜ ላይ ደርሶ ወደ መጠመቂያው ስፍራ ሲመጣም ይህ ሰው አልጋው ላይ ነበር። መጠመቂያዋን 38 ዓመት በተስፋ ሲጠብቅ ቆይቶ ሳይጠመቅባት ቀረ። ጌታ ሆይ የማይደርሰኝን ወረፋ ከመጠበቅ አድነኝ፣ እንድፈወስበት ባልፈቀድክበት ስፍራ ዕድሜን እንዳልጨርስ ጠብቀኝ። ወደ አዲስ ኪዳኗ ቤተሳይዳ ወደ ቤተ ክርስቲያን ከመጣው ብዙ ዘመን አስቆጠርኩ፣ ግን እስካሁንም ድረስ ከኃጢአት አልጋ ላይ አልወረድኩ። መነሳት ፈልጋለሁ፣ ግን አቃተኝ። ልቤ እንጂ እግሬ ጸንቶ መቆም አልቻለም። ፈረቃ የሌለብህን የሕይወት ውሃ አንተን ሊጠጡ ሲመጡ በዓይኔ እየተቀበልኩ ብዙዎች ጠጥተው ሲሄዱ በዓይኔ እየሸኘው አልጋዬ ላይ ቀረው። እኔ እንደተኛው ስንቱ ቀድሞኝ እንደዳነ ባየህልኝ። ከኔ በኋላ መተውስ ከኔ በፊት ስንቶቹ ዳኑ። ስንቱ
ከኃጢአት አልጋ በንስሐ ተነስቶ ያንተን ሥጋና ደም ተቀብሎ ተፈወሰ። የቤተሳይዳው ሐኪም ሆይ ወደ አንጋፋው በሽተኛ፣ ወደ ጽኑ ሕመምተኛ ወደ እኔ የምትመጣው መቼ ይሆን? ያን ሕመምተኛ ብዙ ዘመን እንዲሁ እንደነበረ አውቀ ያናገርከው ሆይ እኔን የምታናግረኝ መቼ ይሆን? እኔስ ብዙ ዘመን እንደሆነኝ አታውቅምን? ሰው የለኝም፣ ልብ የለኝም፣ ኃይል የለኝም፣ አቅም የለኝም ብዬ ብሶቴን የምነግርህ መቼ ይሆን? ኢየሱስ ተነስና አልጋን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። አንተ ተነስ ብለው የማይነሳ ማን ነው? እንኳንስ ከአልጋ ከመቃብርም ተነስ ያልከው ይነሳ የለምን? ግድ የለህም፣ እኔንም ተነስ በለኝ። ተነስ ኃይልን ልበስ ያልከኝ እንደሆነ እንኳንስ ሸክሜ ቀሊል ነው ያልከው አንተ ያዘዝከኝ የራሴን ሸክም ቀርቶ የወንድሜን ሸክም ተሸክሜ ያንተን ሕግ እፈጽማለሁ። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለ ይላል። በሽተኛው ድኖ አልጋውን ተሸክሞ እንደሄደ ሳነብ አንድ ነገር ልቤን አስጨነቀው። ይህ ሰውዬ 38 ዓመት ሙሉ የኖረው በቤተ ሳይዳ ነው። ክርስቶስ ድንገት ፈውሶት ሂድ ሲለኝ እሺ ብሎ ከዚያ መጠመቂያ ስፍራ ከወጣ በኋላ ወዴት ሄደ? የ38 ሕመምተኛው ሆይ እውነት ወዴት ሄድክ? ከመጠመቂያው መውጣትህን ሰምተን አድንቀናል። ከዚያስ ወዴት ሄድክ? ዙሪያው ገባው አልተለወጠብህም? መንገድስ አልጠፋብህም? ወደ ዘመዶቹ ቤት ሄድክ እንዳልል ሰው የለኝም ስትል ሰምቼሃለሁ። አልጋህንስ የት አደረስካት? መቼም ሰባብረህ እንደማትጥላት የታወቀ ነው። አልጋ ለታመመ ብቻ ሳይሆን ለጤነኛም ያስፈልጋልና 4 እግር እያላት ጥላ ያልሄደችውን ዘመድህን መቼም በክብር ማስቀመጥህ አይቀርም። ለማንኛውም እዚያው ምዕራፍ ላይ ኢየሱስ ይህን በሽተኛ ዳግም በመቅደስ አገኘው ይላል። ጌታ ከመጠመቂያ ቦታ አድኖ ያስነሳውን ሰው በመቅደስ ቆሞ አገኘው። ይህ በሽተኛ እግሩ ሲጸናለት የሄደው ወደ ፈጣሪ ደጅ መሆኑ ያስመሰግነዋል። ጌታ በመጠጥ ቤት ቢያገኘው ኑሮ ያሳዝን ነበር። እግርህን ያጸናውልህ ለዚህ ነው ወይ ብሎ ባዘነበት ነበር። አሁን ግን ያዳነው ጌታ በመቅደስ አግኝቶት እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ይህንን የምታነብ ወንድሜ ሆይ ክርስቶስ አንተንስ አላዳነህም? እረ እኔ ሽባ ሆኜ አላውቅም፣ ማንም እኔን ከአልጋ አላነሳኝም ትለኝ እንደሆነ እመነኝ፣ ክርስቶስ እንዳንተ ያዳነው የለም። እርሱ እኔና አንተን ተነሱ ብሎ ያስነሳን ከ38 ሳይሆን ከዘላለም የሲኦል የኃጢአት አልጋ ነው። እኛን የፈወሰውን አልጋችንን አሸክሞ ሳይሆን እሱ ራሱ እኛን ከነ አልጋችን ተሸክሞን ነው። ካላመንከኝ ነቢዩ ኢሳይያስን ጠይቀው። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ ሲልህ ሰማለህ። ኢሳይያስ ምዕራፍ 53 ከቁጥር 12። የእኛም በደል ተሸክሞ
ጀርባው ምን ያህል እንደቆሰለ ባየ። ይህንንስ ጀርባዬን ታያለህ የተባለውን ሙሴን ብትጠይቀው ሳይሻል አይቀርም። ያዳነህ አምላክ አንተንስ የት ነው የሚያገኝህ? እንደዚህ ሰውዬ መቅደስ ያገኝ ይሆን? የትም ቢያገኝህ ግን ቃሉ አንድ ነው፣ እነሆ ድነሃል። ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ። ከ38 ዓመት የአልጋ ቁራኝነት የሚብስ ምን ሊመጣ ነው ካልክስ እሱን ከማየት ይሰውረኝ ብትል ይሻላል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።